ቻሌንጁን ለጥቂት ቀናት ያቆየሁት ለምንድን ነው? ምክንያቱም ቢዝነስ ለመጀመር ብር የለኝም ትላላችሁ። እኔ ግን የምላችሁ ቢዝነስ ለመጀመር ብር ሳይሆን ጭንቅላት ነው የጎደላችሁ። ዛሬ ኪሳችሁ ባዶ ቢሆንም ጭንቅላታችሁን ካስተካከላችሁ እንዴት ሀብት መፍጠር እንደምትችሉ በዝርዝር አሳያችኋለሁ። ይህ የ90 ቀኑ ቻሌንጅ የመጀመሪያውና ዋናው የትምህርት ክፍል ነው። ይህ ትምህርት ለእናንተም ሆነ ለጓደኞቻችሁ ይጠቅማል ብላችሁ ካመናችሁ አሁኑኑ ሰብስክራይብ በማድረግ የአይዲያ ኪዩር ቤተሰብ በመሆን አብራችሁን ተጓዙ። ቪዲዮን ላይክ እና ሼር በማድረግ ለሌሎችም እንዲደርስ አግዙ። ቻሌንጁን ለጥቂት ቀናት ያቆየሁት ለምንድን ነው? ምክንያቱም እኔ ብቻዬን ሰርቼ ባሳያችሁ እናንተ ጋር ለውጥ አይመጣም። መጀመሪያ መሰረቱን ማለትም አስተሳሰባችሁን አብረን እንገንባ። ዛሬ የምነግራችሁ ነጥቦች ከ30 ደቂቃ በኋላ ቢዝነስን የምታዩበትን መንገድ ሙሉ በሙሉ ይቀይሩታል። የመጀመሪያው የሰበብ ግንብን ማፍረስ። የሰው ልጅ ስኬታማ እንዳይሆን የሚያደርገው ትልቁ ጠላት ሰበብ ነው። መንግስት አልረዳኝም፣ ቤተሰቦቼ ብር የላቸውም፣ እድል የለኝም የሚሉት ቃላት የድህነት መታወቂያዎች ናቸው። እስኪ ያስቡት፣ ዛሬ 1 ሚሊዮን ብር በስጦታ ቢሰጣችሁ ምን ታደርጉታላችሁ? አስተሳሰባችሁ ካልተቀየረ ያንን ብር በአንድ ዓመት ውስጥ አጥፍታችሁት ወደ ነበራችሁበት ድህነት ትመለሳላችሁ። እንዲህ አይነት ጠቃሚ የቢዝነስ እና የአስተሳሰብ ለውጥ ትምህርቶች እንዳያመልጧችሁ ሰብስክራይብ ማድረጋችሁን አረጋው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ልዩነት ያለው ፊክስድ እና ግሮዝ አስተሳሰብ ላይ ነው። ቋሚ አስተሳሰብ ያለው ሰው አልችልም ይላል። ግሮዝ አስተሳሰብ ያለው ደግሞ እንዴት እችላለሁ ብሎ ይጠይቃል። ዛሬ ለምን አይሳካልኝም የሚለውን ጥያቄ ትታችሁ እንዴት ይሳካልኛል በሚለው መቀየር አለባችሁ። ቢዝነስ ማለት ችግር መፍታት ነው። ቢዝነስ ማለት በቀላል አማርኛ የሰውን ችግር በክፍያ መፍታት ማለት ነው። ብር የምታገኙት ሰዎችን ስትረዱ ነው። ለምሳሌ ዛሬ በእጃችሁ ላይ ያለውን ስልክ ተመልከቱ። አንድ ሰው የእናንተን የመገናኘት ችግር ስለፈታላችሁ ብር ከፈላችሁት። ስለዚህ እንዴት ብር አገኛለሁ ብላችሁ አትጨነቁ። ይልቅ የማንን ችግር መፍታት እችላለሁ ብላችሁ አስቡ። ለምሳሌ እነዚህ ሁለት ምርቶች እንውሰድ። ቫዝሊን ኢንቴንሲቭ ኬር ሎሽን ለምን ይሸጣል? ምክንያቱም የሰውን ቆዳ ድርቀት ችግር ስለሚፈታ ነው። ሰዎች ቆዳቸው እንዲያምርና እንዳይሰነጣጠቅ ይፈልጋሉ። ቫዝሊን ደግሞ ያንን መፍትሄ ይሰጣል። ወይም ደግሞ ትሪክስ ቸኮሌትን እንይ። ሰዎች ጉልበት ሲያንሳቸው ወይም ጣፋጭ ነገር ሲያምራቸው ምርጫቸው ያደርጉታል። እነዚህ ምርቶች የሚሸጡት የሰውን ፍላጎትና ችግር ስለሚያውቁ ነው። እናንተም ቢዝነስ ስታስቡ እንደነዚህ ምርቶች መፍትሄ ይዛችሁ መነሳት አለባችሁ። ለቀጣዮች የ90 ቀን ቻሌንጅ ቪዲዮዎች ዝግጁ ለመሆን ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁም ሼር አድርጉት። የውድቀት ፍርሃትና በትንሽ መጀመር። ብዙዎቻችሁ እንዳትጀምሩ ያደረጋችሁ የሰው ፌዝ ነው። ሰው ምን ይለኛል ብከስርስ የሚለው ፍርሃት። ስሙኝ፣ ያልወደቀ ሰው የለም። ውድቀት ማለት ትምህርት ቤት እንጂ መጨረሻ አይደለም። ዛሬ በትንሽ ነገር መጀመርን ተለማመዱ። ለምሳሌ ጫማ መጥረግ ሊሆን ይችላል፣ ወይም ደግሞ አትክልት ተክሎ መሸጥ ሊሆን ይችላል። መጀመሪያ ላይ ሊከብዳችሁ ይችላል፣ ግን ደጋግማችሁ ስትሰሩት ትለምዱታላችሁ። ትልቅ ፎቅ ለመስራት አታስቡ። መጀመሪያ አንድ ጡብ አስቀምጡ። ያለ ብር የሚጀመሩ ስራዎች ሞልተዋል። ነገ በዝርዝር አሳያችኋለሁ፣ ግን ዛሬ ጭንቅላታችሁን እችላለሁ በሚል እምነት ሙሉት። ትልቁ ኢንቨስትመንት ራሳችሁ ላይ የምታደርጉት እውቀት ነው። የዚህን ተከታታይ ትምህርት ሁለተኛ ክፍል ለማግኘት ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። ባጭሩ ዛሬ የተማርነው 3 ነገሮችን ነው። አንደኛ ሰበብ ማቆም፣ ሁለተኛ ቢዝነስ ማለት ችግር መፍታት መሆኑን ማወቅ እና ሶስተኛ በትንሽ መጀመር። እነዚህን ካልያዛችሁ ኪሳችሁ በብር ቢሞላም ድሃ ናችሁ። ኪሳችሁ ባዶ ሆኖ ጭንቅላት ከበለጸገ ግን ነገ ሚሊዮነር መሆኑ አይቀርም። ለዛሬ የምሰጣችሁ ተግባር በአካባቢያችሁ ያሉ ሰዎች የሚቸገሩበትን አንድ ነገር ላይ ታችሁ ጻፉ። ነገ ያንን ችግር ያለ ብር እንዴት ወደ ቢዝነስ እንደምንቀይረው እናያለን። ይህ ቪዲዮ ካነቃቃችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም አጋሩ። ኮሜንት ላይ አስተሳሰቤን ቀይሬያለሁ ብላችሁ ጻፉልኝ። ነገ በክፍል 2 እንገናኝ። አይዲያ ኪዩር፣ የሀሳብ ፈውስ ለተግባር ስኬት።